እንኳን ለ85ኛው የድል በዓላችን በሰላም አደረሳችሁ። የፋሽስት የጣሊያን ወረራና የኢትዮጵያ መከራ፣ የጣሊያን ግፍና ስለ ኢትዮጵያ ጀግንነት በቅደም ተከተል ተርካለሁ። ክፍል 1 የጣሊያኖች የጦርነት ቅድመ ዝግጅት። በ1920ዎቹ ጣሊያኖች በፕሮፓጋንዳ ብዛት ሰክረው ታውረውና ፈዘው ነበር። ሞሶሎኒ ደግሞ ብልጥ ምንጣፍ ሻጭ ሆነ። የሀገሪቱ ምሁራን ተሰብስበው ስለ ኢትዮጵያ የብዙ ጸጋዎች ማብራሪያ እንዲሰጡ ተገደዱ። በመሆኑም የኢጣሊያን ሕዝብ እየተሰበሰበ የሚከተሉትን ሰማ። የኢትዮጵያ ወርቅ እንደ አፈር ስለሚታፈስ አረኞች ሲጫወቱበት ይውላሉ። ስለዚህ ለቃቅመን ሻንጣችን ሞልተን መመለስ እንችላለን። በብረት ማዕድን በዓለም 5ኛ ነች። የድንጋይ ክሰል ነዳጅ ባህር ሳይሆን ሐይቆች ናቸው። ስለዚህ ይህንን ቆፈር አድርጎ ይህን ጥቁር ወርቅ ሲፍለቀለቅ ማየት ያስደስታል። መሬቷ በትንሽ ድካም ምርጥ ቡና፣ ትንባሆ፣ በቆሎ፣ ስንዴ፣ ገብስ፣ ሙዝ ወዘተ እንስሳት በብዛት ይገኙባታል። ብዙ ውሃ አላት። አየሯም ተስማሚ ነው። በቅርቡ በሚሊዮን የሚቆጠሩ ጣሊያኖች በቦታው ላይ ሰፍረው ሀብት ይዝቃሉ ወዘተ እየተባለ ተቀሰቀሱ። ጣሊያኖች ይህንን ሁሉ የእግዚአብሔር ሀብት በቅርቡ ለማግኘት ሲሰሙ ፈዘዙ። በ1927 ዓ.ም ጀምሮ ሙሶሎኒ 2.4 ሚሊዮን የጦር ሰራዊት አዘጋጀ። የተከለከሉ መርዝ ጋዝና 500 አውሮፕላኖችም ተዘጋጁ። ታንኮችና ልዩ ልዩ ዘመናዊ የጦር መሳሪያዎች አዘጋጅተው ወደ ኢትዮጵያ ተመሙ። ወደ ኢትዮጵያ ሲተሙ ሙዚቃ ተዘጋጅቶላቸው ነበር። የሙዚቃው ርዕስ ኦ ጥቁር ፊት ይላል። ቆንጆ ኢትዮጵያዊት ጠብቂ፣ ተስፋ አድርጊ፣ ሰዓቱ እየቀረበ ነው። እኛ ወደ ሮማን ወስድሻለን፣ አዲስ ሕግ እንሰጥሻለን፣ ሮማየት ትሆኛለሽ የሚል የዘረኝነት ፕሮፓጋንዳ እየነፉ ወደ ኢትዮጵያ ተመሙ።